ጽናትና ኪራ አሁንም ቤቲ በድጋሚ ወደ ህይወታቸው ተመልሳለች። እናቷ ልጄ አብዳለች እና እባክህን ልጄን ተረዳትኝ፣ ልጄን ላጣት ነው፣ የአይኔ ማረፊያን ላጣት ነው ብላም ስታስገድደው ነበር ማለት ነው ኪሮቤል። እናም ኪራም እኔ አላቅም ካሁን በኋላ እኔ እሷን ቤት የምትባል ሰው በህይወቴ ማስገባት አልፈልግም ይላል ማለት ነው። እናም ቤቲ መንገድ ላይ ታገኘውና ኪራን የሚመስል ሰው አየውኝ ትልና ኪራ ትላለች ማለት ነው። ፍቅር ያሳብዳል፣ ፍቅር በፍቅር አብዳለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊዳና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ናችሁም ከልብ ነው ማመሰግነው። ጽናት ድራማ ፈተና የበዛበት በጣም የዛ ቤት ኮተት ቅራቅሞ ደግሞ የማያልቅ ማለት ነው። የሚመጣው ሁሉ በቃ አንዴ ደህና ሲሆን የሆነ ነገር ይመጣና ጓ ያረጋቸዋል፣ ገጭ ያረጋቸዋል። በቃ እና ጽናትና ኪራ አሁንም በድጋሚ ፍቅራቸው አደጋ ላይ ነው። ምክንያቱም የቤቲ እናት ልጄን ውሰዳትኝ፣ የቤት ትቀመጥ፣ ልጄ አብዳለች፣ እናም እሷ ወደ አይምሮ እስከምትመለስ ድረስ እናንተ ቤት ትኖር ወይንም ደግሞ አንተኛ ቤት ኖር ትለዋለች ማለት ኪራ። እኔ እናንተ ቤትም አልኖርም፣ እሷንም አልወስዳትም፣ ሁለተኛው ቤት የምትባል በህይወቴ ማስገባት አልፈልግም፣ የራሷ ጉዳይ። ልጄንና ጽናትን እኮ ልትገልብኝ ነበረ፣ ልጄን ገላለች፣ ጽናትንም ልትገላት ነበረ። ስለዚህ ቤቲ ማለት ልጄን ያሰጠችኝ ስለሆነች ስለዚህ አይኗን ማየት አልፈልግም፣ የራሷ ጉዳይ ይላል ማለት ነው። እናትየውም እንግዲህ በጣም እኔ ቆይ ለምን ብላ እግሩ ላይ ተወድቃለች ማለት ነው። እናም ከኪራ እግሩ ላይ ወድቃ በቃ ያ ግዴታ ልጄን እባክን አድንልኛለች ማለት ነው። ኪራም ይሄን ነገር በፍጹም ማድረግ አልችልም፣ ምንም ማድረግ አልችልም፣ የራሷ ጉዳይ ስራዋ ነው፣ ፈጣሪ እንዲሁም በዚህ እየፈተናት ነው፣ በጣም ብዙ ነገር ሰይጣን ስለሆነች ብዙ ነገር ስላደረገች ይላል ማለት ነው። እንደገና እሷም እናትየውም ትሄድና በር ታንኳኳለች፣ ሊና ተከፍትላታለች። ሊና ደግሞ ተደብቃ ትሰማና ለዚህ እባክን ልጄን አበደች እያለች ልጄን ተረዳትኝ፣ እናም አብራቱን እያለች የሆነ ሴትዮ አሮጊት ሰምቻለሁ ትላለች ማለት ነው። ጺም አይ እንደዚህ አይነት ወሬ አታመላሽ፣ በእኔና በኪራ መሀል ያለ ነገር አታምጪ ብላ አልሰማቻትም ነበር። ነገር ግን ደግሞ ኪራ ቤት ይዟት ሄዳል እናቷን የቤትን እናት ማለት ነው። ከዛም ያቺ እናትም ደግሞ እንግዲህ ጽን ልትለምናት ነበር ማለት ነው። እና ከዛም በኋላ ሊና ደግሞ እች ነው እኮ ያልኩሽ ጽ ትላታለች ማለት ነው። ምንድን ነው የቤት እናት ነኝ ትላለች። የቤት እናት ብላ ትቆጣለች ማለት ነው። እርሷን አከብረውታለሁ፣ ግን እሷ ግን ሰይጣን ነች። ልጄን የገደለችብኝ መርዝ ያጠጣችኝ እሷ ነች፣ የእሷ ልጅ ነች። ስለዚህ እነሷ ቤት የምትባል በህይወት ማስገባት አልፈልግም ትላለች። እባክሽን ልጄ ተረጂ፣ ልጄ አብዳለች እና እናንተ ጋር መታ ትቀመጥ ትላለች ማለት ነው። ይህን ደግሞ በፍጹም አላደርገውም፣ በፍጹም አላደርገውም ብላለች ማለት ነው። ውድ ቤተሰቦች የኪራና የእጽ ፍቅር በጣም አደጋ የበዛበት በስለት የቆመ ዛፍ እኮ መሰለ። በጣም የመጣበት የለም፣ የማይገጥመው ነገር የለም። ብዙ ነገር ፈተና፣ ኦ ማይ ጋድ በጣም ፈተና የተፈተኑ ነው። እና ጽዮን አልኩኝ እንደው ሀረጎች እኮ ደግሞ ጠፉ። በቃ እኔ ሀረግ በቃ አፌ ላይ ጠፋ። እና ማለት ነው ጋይስ በጽናት ቦታ ብትሆኑ ምን ታደርጋላችሁ? ጽናት አሁን አልፈልግም ብላ ስትይዋል በቃ ኖ ብላታለች ማለት ነው። አስወጣታለች። አንቺ እንደው ጥሩ ልጅ ነበርሽ የተባልሽው ምን ነው አለች። እና ታዲያ ኪራ ልስጠት ነው ምን ታድርግ? ታስገባትና ቤቲን ትስተካከል ወይስ? በፍጹም አይሆንም። እንደኔ ግን አይሆንም ነው። ምክንያቱም ከእንደገና እሷን በዛው ብትረሰው ይሻላል ብዬ ነው የምለው። ውድ ቤቶችን ላይክ ሼር ማድረጋችሁ ነው።